ፕሬዚዳንት ዶናልድ ትራምፕ የኒውክሌር ጦር መሳሪያ በተለይም ባህር ሰርጓጅ መርከቦች ወደ ሩሲያ እንዲንቀሳቀሱ አዘዋል። ይህ ደግሞ አስፈሪ ሆኗል። ፕሬዚዳንት ዶናልድ ትራምፕ ይህን ሲሉ ደግሞ የሩሲያው ፕሬዚዳንት ቭላድሚር ፑቲን በራሳቸው አቋም የቆሙ ምንም አይነት መረጃና መግለጫ ከየትኛውም አቅጣጫ ቢመጣ እንዲሁ የማይሰጉ አሊያም የማይፈሩ መሆናቸው በግልጽ ተቀምጧል የሚሉ ጉዳዮች የዓለማችንን ፖለቲካ ሲያተራምሱ የዋሉ ጉዳዮች ናቸው። በሩሲያ ጉዳይ ትራምፕ ያሉትን የነገው ፕሬዚዳንትም ወይም አዲሱ ትውልድ ደግሞ ይናገሩታል ነው። ይህኛው እጅግ አስቸጋሪ ላይባል ቢችልም ፖለቲካው ግን አስቸጋሪ ሆኗል። የቀድሞ የሩሲያ ፕሬዚዳንት ድሚትሪ ሜድቬዴቭ ሀሳብ ሰጥተዋል። በተለይም ጸባጫሪ ድርጊት ሊፈጽሙ አስበዋል በሚል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለት የባህር ሰርጓጅ የኒውክሌር ጦር መርከቦቻቸው እንዲንቀሳቀሱ አድርገዋል። ወደ ተለያዩ አካባቢዎች እንዲሰፍሩ አሊያም በዛ ልክ እንዲቃኙ ማድረጋቸው እጅጉን አስቸጋሪ እያደረገው መጥተዋል። በተገቢው ቀጠና አሊያም ክልል እንዲሰማሩ ትእዛዝ ሰጥተዋል ፕሬዚዳንት ዶናልድ ትራምፕ። ይህ ማለት ደግሞ ሁለቱ የኒውክሌር ሰርጓጅ መርከቦች በተገቢው ቦታ ላይ ቆሙ ማለት ከውጭ የት እንደሚሰፍሩ ያልገለጹ ቢሆንም ግን የአሜሪካ ወታደራዊ ፕሮቶኮል ጋር አያይዘው ሀሳብ የሰጡት ነው ቢባልም ፖለቲካውን ግን አደገኛ አድርገውታል። በሁለት ኃይላት መካከል የሚደረግ ውጥረት በመሆኑ በዛ ላይ ራሽያና አሜሪካ ወደ ውጥረት ውስጥ ገቡ ማለት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንዲሁ ጉዳዩን አበላሹት የሚል ትርጓሜ ያለው። ሩሲያ በዩክሬን ያላትን ጦርነት መቋጨት አለባት፣ ከዛም በ10 ቀናት ውስጥ ተኩስ አቁም ማድረግ አለባት ብለው ያሰቡት ፕሬዚዳንት ዶናልድ ትራምፕ በቀድሞው የሩሲያ ፕሬዚዳንት ድሚትሪ ሜድቬዴቭ በኩል እርስዎ ማንኖትና እንዲህ አይነት ጉዳይ ባያነሱ ይሻሉታል፣ አታቋትም ሩሲያን የሚል ሀሳብ ሰጥተዋል። የቀድሞው ፕሬዚዳንት ጠንከር ያለ ምላሽ መስጠታቸው ደግሞ ማለትም ድሚትሪ ሜድቬዴቭ ለፕሬዚዳንት ዶናልድ ትራምፕ ስጋት ሆኖባቸዋል። ፕሬዚዳንቱ እንዲህ አይነቱን እንቅስቃሴ በተጠንቀቅ እንደሚያዩትና በቀላሉ እንደማያስቡት በግልጽ አስቀምጠዋል። ሜድቬዴቭ እያንዳንዷ አዲስ ቀን ቀነ ገደብ ብቻ ተብላ የምትታለፍ አይደለም በሚል ሀሳብ ሰጥተዋል። እዚህ ሞኝና ተንኳሽ አስተያየቶች ከቃላት በላይ ይሆናሉ የሚል እርምጃ ለመውሰድ እንደተገደዱ ፕሬዚዳንት ዶናልድ ትራምፕ ሀሳባቸውን ሰጥተዋል። ቃላት መሰረታዊ ናቸው፣ ጉዳዮችን ይቀይራሉ፣ ለዛውም የሩሲያ ፖለቲከኞች የሚል ሀሳባቸውን አጋርተዋል ፕሬዚዳንት ዶናልድ ትራምፕ። ይህ ደግሞ ከነዚህ አጋጣሚዎች አንዱ እንደማይሆን ተስፋ አድርጋለሁ ቢሉም የኒውክሌር ጦር መሳሪያ ሊታጠቁ የሚችሉ ሰመሪን ባህር ጠላቂ መርከቦችን ማንቀሳቀሳቸው አሊያም እንዲንቀሳቀሱ ትእዛዝ መስጠታቸው ውጥረቱን አስቸጋሪ ያደርገዋል። ሩሲያና አሜሪካ በዓለማችን የኒውክሌር ጦር መሳሪያዎችን በማከማቸት ሩሲያ አንደኛ እንዲሁ አሜሪካ ሁለተኛ ላይ እንደሆኑ ይታወቃል። ሁለቱም ሀገራት ደግሞ ሰማሪን የኒውክሌሮችን በተለይም ያላቸው በመሆኑ በቀላሉ በሶሻል ሚዲያ አሊያም በንግግር ብቻ የሚተረጎም እንዳልሆነ በግልጽ ተቀምጧል። ትራምፕ በትሩዝ ሶሻል ሚዲያቸው በራሳቸው የማህበራዊ ሚዲያ ላይ ማለት ነው አርብ የቀድሞ የሩሲያ ፕሬዚዳንት ድሚትሪ ሜድቬዴቭ ያሁኑ የሀገሪቱ የጸጥታ ምክር ቤት ሁለተኛ ሊቀመንበር ምክትል ማለት ነው